ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሰኔ 6 ቀን 2016 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባዎች ሰዓታቸውን ጠብቀው ወደ እናንተ ይደርሳል። ዜናውን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኳታሩ አሚር ከጠቅላይ ሚኒስትር አብይና ከሶማሊያው ፕሬዝዳንት ሼህ ሐሰን ጋር በተናጠል በስልክ መወያየታቸው መገለጹን፣ ኢሰማኮ የተቋሙ ፕሬዝዳንት በዓለም የስራ ድርጅት ጉባኤ የተሰጣቸውን ሹመት በተመለከተ ተሰራጭቷል ላለው የተሳሳተ መረጃ ማስተካከያ መስጠቱን፣ እንዲሁም ደግሞ የኢትዮጵያ አቪዬሽን ዘርፍ የደህንነት ስጋት እንደሌለበት በኦዲት መረጋገጡ መገለጹን የተመለከቱ መረጃዎችን ይዘናል። አብራችሁ ቆዩ። በቅድሚያም የኳታሩ አሚር ከጠቅላይ ሚኒስትር አብይና ከሶማሊያ ፕሬዝዳንት ሼህ ሐሰን ጋር በተናጠል በስልክ መወያየታቸው ተገለጸ። የኳታሩ አሚር ሼህ ታሚም ቢን ሐመድ አልታኒ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ማውራታቸው ተገልጿል። የኳታሩ አሚር ከጠቅላይ ሚኒስትር አብይ ጋር በስልክ ማውራታቸው ከተገለጸ ከሰዓታት ልዩነት በኋላ ከሶማሊያ ፕሬዝዳንት ሼህ ሐሰን ጋር ማውራታቸውን የኳታር መገናኛ ብዙሃን ዘግበዋል። የኳታሩ መሪ ሼህ ታሚም ቢን ሐመድ አልታኒ ከጠቅላይ ሚኒስትር አብይ ጋር የሀገሪቱን ግንኙነት መደገፍና ማሳደግ በሚቻልባቸው መንገዶች እንዲሁም ደግሞ አሳሳቢ በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ላይ መምከራቸውም ተገልጿል። የኳታሩ መሪ ከጠቅላይ ሚኒስትር አብይ ጋር በወቅታዊ የኢትዮጵያና ሶማሊያ ውጥረት ዙሪያ ስለመወያየታቸው ያሉት ነገር የለም። ነገር ግን የሀገሪቱ መገናኛ ብዙሃን ሼህ ታሚም ቢን ሐመድ አልታኒ ከሶማሊያ ፕሬዝዳንት ሼህ ሐሰን ጋር በስልክ መወያየታቸውን ባሳወቁበት ዘገባቸው ሁለቱ መሪዎች የሀገሪቱን ግንኙነት ማሳደግ በሚቻልባቸው ሁኔታዎች ዙሪያ ተወያዩ ከማለት በቀር ያቀረቡት መረጃ የለም። መሪዎቹ በሶማሊያ ወቅታዊ ሁኔታ በቀጠናዊና ዓለም አቀፍ ጉዳዮች ተወያይተዋል ሲሉ ዘግበዋል። ከቀናት በፊት የገንዘብ ሚኒስቴር አቶ አህመድ ሺዴ ወደ ኳታር በማቅናት ከሀገሪቱ የገንዘብ ሚኒስቴር ጋር መወያየታቸውን የመንግስት መገናኛ ብዙሃን መዘገባቸው የሚታወስ ሲሆን አህመድ ሺዴ ከኳታር አቻቸው ጋር ባደረጉት ውይይትም በኢትዮጵያና በኳታር በፋይናንስ በልማት ትብብርና ኢንቨስትመንት ዙሪያ መምከራቸውንም አስታውቀዋል። ኢሰማኮ የተቋሙ ፕሬዝዳንት በዓለም የስራ ድርጅት ጉባኤ የተሰጣቸውን ሹመት በተመለከተ ተሰራጭቷል ላለው የተሳሳተ መረጃ ማስተካከያ ሰጠ። በቅርቡ በተካሄደው 112ኛው የዓለም የስራ ድርጅት ጉባኤ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ በከፍተኛ ድምጽ የዓለም ስራ ድርጅት አስተዳደር አካል አባል ሆነው ተመርጠዋል። ይህንን ምርጫ በተመለከተም በማህበራዊ ሚዲያዎችና በሌሎች ሚዲያዎች መረጃዎች በተጨባጭ ካለው እውነታ በራቀና በተዛባ መልኩ መዘገቡን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ዛሬ ለአባይ ቴሌቪዥን በላከው ደብዳቤ አስታውቋል። አቶ ካሳሁን የዓለም ስራ ድርጅት የአስተዳደር አካል ምክትል አባል ሆነው መመረጣቸውን ያስታወቀው ደብዳቤው ከዓለም ሰራተኞች 14 መደበኛና 19 ምክትል በአጠቃላይ 33 የሰራተኛ ተወካዮች ባላቸው ብቃትና ልምድ በድምጽ እንደሚመረጡ ጠቁሟል። በዚህም አቶ ካሳሁን ፎሎ አባል ተደርገው መመረጣቸውን ደብዳቤው አክሏል። የተሾሙ አመራሮች በቋሚነት እንደማይሰሩ የገለጸው ደብዳቤው ነገር ግን በአመት 3 ጊዜ በጥቅምትና በመጋቢት ወራቶች ለአንዳንድ ሳምንት እየተገናኙ እንደሚመክሩና ፖሊሶችን እንዲሁም ፕሮግራሞችን እንደሚያጸድቁ ጠቁሟል። በተጨማሪም በሰኔ ወር ላይ ከሚካሄደው ጠቅላላ ጉባኤ በኋላ ለአንድ ቀን እንደሚሰበሰቡም አክሏል። አቶ ካሳሁን ፎሎ የተመረጡት የዓለም ሰራተኞችን በመወከል የአስተዳደሩ አካል ምክትል እንጂ ከዋና ዳይሬክተሩ ጋር በመሆን የዓለም ስራ ድርጅትን እንዲመሩ በማንኛውም የስራ አስፈጻሚ ደረጃ አልተሾሙም ሲል ኢሰማኮ ተሰራጭቷል ያለውን የተዛባ መረጃ አርሟል። የኢትዮጵያ አቪዬሽን ዘርፍ የደህንነት ስጋት እንደሌለበት በኦዲት መረጋገጡ ተገለጸ። የተባበሩት መንግስታት ድርጅት አካል በሆነው የዓለም አቀፍ ሲቪል አቪዬሽን ድርጅት የኦዲት ባለሙያዎች የተደረገው የኢትዮጵያ አቪዬሽን ደህንነት ኦዲት ውጤት ይፋ ሆኗል። የኦዲት ስራው መጠናቀቁን ተከትሎ የኦዲት ስራውን ያስተባበረው የብሔራዊ መረጃና ደህንነት አገልግሎት የሲቪል አቪዬሽን ደህንነት መምሪያ ዳይሬክተር አቶ አስራት ቀጀላ ውጤቱን ዛሬ ይፋ አድርገዋል። የኢትዮጵያ አቪዬሽን ደህንነት ኦዲት በተለያዩ ምክንያቶች ሳይደረግ ቢቆይም ከ12 ዓመታት በኋላ ለመጀመሪያ ጊዜ መካሄዱን ተናግረዋል። ኢትዮጵያ ሙሉ ለሙሉ ምንም አይነት የአቪዬሽን ስጋት የለባትም ያሉት ዳይሬክተሩ ይህም ለኢትዮጵያና ለኢትዮጵያ አየር መንገድ ትልቅ ውጤት ነው። አየር መንገዱም የኢትዮጵያና የአፍሪካ ኩራት ሆኖ እንዲቀጥል ይረዳዋል ብለዋል። ውጤቱ አየር መንገዱ በቀላሉና ያለምንም የቅድመ ደህንነት ፍተሻ የበረራ አድማሱን ለማስፋት ይረዳዋል። ሌሎች አየር መንገዶች ወደ ኢትዮጵያ መጥተው ለመስራት ትልቅ እድል ይከፍታል። በኦዲት የተገኘው የአቪዬሽን ደህንነት ውጤት የቱሪዝም ፍሰቱን ያሳድገዋል፣ የኢትዮጵያን ገጽታም ለመገንባት ይረዳል። የተሰጡ አስተያየቶች በቀላሉ የሚስተካከሉ ናቸው ያሉት ዳይሬክተሩ የተጀመሩ ስራዎችን በማጠናከር በቅርቡ ማስተካከል ይደረግባቸዋል ብለዋል።
የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ ብሔራዊ ባንክ የባንክ ዘርፉን የቁጥጥርና የክትትል ማዕቀፍ ለማጠናከር ያስችላል ያለውን የሕግ ማሻሻያ ይፋ ማድረጉን፣ በአውሮፓ በየዓመቱ 2.7 ሚሊዮን ሰዎች ጤናማ ባልሆነ አመጋገብ ይሞታሉ መባሉን ጨምሮ ሌሎች ጉዳዮችን እያስበለጠ ያቀርባቸዋል። ተከታትለን እንመለስ። ብሔራዊ ባንክ የባንክ ዘርፉን የቁጥጥርና የክትትል ማዕቀፍ ለማጠናከር ያስችላል ያለውን የሕግ ማሻሻያ ይፋ አደረገ። ብሔራዊ ባንክ የባንክ ዘርፉን የቁጥጥርና የክትትል ማዕቀፍን ለማጠናከር የሚያስችል የሕግ ማሻሻያዎችን ይፋ አድርጓል። የባንክ ስራ ለመቆጣጠር የሚያስችሉ 5 መመሪያዎችን ማሻሻሉን ያስታወቀው የኢትዮጵያ የፋይናንስ ዘርፍ ተቆጣጣሪ አካል የሆነው ብሔራዊ ባንክ ካደረገው ማሻሻያዎች መካከል የብድር ውል ድግግሞች መጠን ላይ ያስቀመጠው ገደብ ይገኝበታል። በአዲሱ የብድር ድግግሞች ለአጭር ጊዜና ለመካከለኛ ጊዜ ብድሮች 5 ጊዜ ይፈቅድ የነበረውን ከ3 ጊዜ በላይ እንዳይፈቅድ አድርጓል። እንዲሁም ለረጅም ጊዜ ብድር እስከ 6 ጊዜ ይፈቅድ የነበረውን የብድር ውል ድግግሞች ከ4 ጊዜ እንዳይበልጥ ገድቧል። በዚህ የሕግ ማሻሻያው ማንኛውም ባንክ ለአንድ ተበዳሪ የሚኖረው አጠቃላይ የብድር ተጋላጭነት ከባንኩ ጠቅላላ ካፒታል 25 በመቶ እንዳይበልጥ አድርጓል። መመሪያው ከፍተኛ መጠን ያለው ብድር አንድ ተበዳሪ ቢወስድና ተበዳሪው መክፈል ባይችል ባንኩ ላይ ሊከሰት የሚችለው ውድቀትና ባለ አክሲዮኖችንና ተያያዥ አካላት ላይ ሊደርስ የሚችለውን ጉዳት ለመቀነስ ያስችላል ተብሎ ታምኖበታል። ማዕከላዊ ባንኩ የብድር መክፈያ ጊዜ ማራዘሚያ ድግግሞችን መገደብ ያስፈለገው በንግድ ባንኮች ዘንድ ብድሮች ሁልጊዜ ጤናማ አድርጎ የማቅረብ ልማድን ለማስቀረት መሆኑን ገልጸዋል። በተጨማሪም ማሻሻያው ባንኮች ቢያንስ 2 የሴት ቦርድ አባል እንዲኖራቸውና ገለልተኛ የዳይሬክተሮች ቦርድ አባላት እንዲኖራቸው ያዛል። የቡድን 7 አባል ሀገራት ሩሲያ በአሜሪካና በአውሮፓ ካላት እንዳይንቀሳቀስ ከታገደው ገንዘብ $50 ቢሊዮን ለዩክሬን በብድር መልክ እንዲሰጥ ወስነዋል። በጣሊያን በተደረገ ጉባኤ ውሳኔውን ያሳለፉት አባላቱ የሩሲያ ማዕከላዊ ባንክ በተለያዩ የአውሮፓ ሀገራት ያስቀመጠው $300 ቢሊዮን ካስገኘው ወለድ ላይ ገንዘቡ ለኪየቭ እንዲሰጣት የወሰኑት። ገንዘቡ እስከ ፈረንጆቹ ዓመት መጨረሻ ድረስ ለዩክሬን ገቢ እንደሚደረግም ተነግረዋል። ሞስኮ በኪየቭ ላይ ጦርነት ማውጇን ተከትሎ በአውሮፓ ሀገራት የሚገኘው ገንዘብ እንዳይንቀሳቀስ በአሜሪካ እግድ ወጥቶበታል። ገንዘቡ እንዳይንቀሳቀስ ቢታገድም ንብረትነቱ የሞስኮ ማዕከላዊ ባንክ በመሆኑ በምንም አይነት መንገድ ዩክሬን ከዚህ ገንዘብ ልትጠቀም ትችላለች የሚለው ጉዳይ ሲያወዛግብ ቆይቷል። የአሜሪካ ብሔራዊ ደህንነት አማካሪ ጃክ ሱሊቫን ገንዘቡ ለዩክሬን መልሶ ግንባታ፣ ለኃይል አቅርቦት፣ ለኢኮኖሚ ድጎማና ለሌሎች አስፈላጊ መንግስታዊ ወጪዎች ይውል ዘንድ የሚሰጥ ነው ብለዋል። የዓለም ባንክ በቅርቡ ባወጣው ሪፖርት ዩክሬን መልሶ ለመገንባት በሚቀጥሉት 10 ዓመታት ከ486 ቢሊዮን በላይ ገቢ እንደሚያስፈልግ አመላክቷል። በአውሮፓ በየዓመቱ 2.7 ሚሊዮን ሰዎች ጤናማ ባልሆነ አመጋገብ ይሞታሉ ተባለ። የዓለም ጤና ድርጅት ትላንትና እንዳስታወቀው አልኮል፣ ትንባሆ፣ የተቀነባበሩ ምግቦችና የቅሪተ አካላት ነዳጅ በአውሮፓ በየዓመቱ 2.7 ሚሊዮን ሰዎች ለሞት ይዳርጋል። በመሆኑ መንግስታት ጠንከር ያለ የጤና ቁጥጥር እንዲያደርጉ ድርጅቱ ባወጣው መግለጫ ጠይቀዋል። የዓለም ጤና ድርጅት የአውሮፓ ዳይሬክተር ሃንስ ክሉጅ በሰጡት መግለጫ በእነዚህ 4 የኢንዱስትሪ ዘርፎች በአውሮፓ ቢያንስ 7000 ሰዎች በየቀኑ ይሞታሉ ብለዋል። በአጠቃላይ በአውሮፓ 1.15 ሚሊዮን ሰዎች በአመት የሚሞቱት በማጨስ 426857 በአልኮል ደግሞ 117290 እንዲሁም በከፍተኛ ደረጃ በተቀነባበረ ስጋና በጨው የበለጸጉ ምግቦችን በመመገብ 252187 ሰዎች ለሞት ይዳረጋሉ። ድርጅቱ እነዚህ አሃዞች ጤናማ ካልሆነ አመጋገብ ጋር የተገናኙ ናቸው የሚባሉት ከመጠን ያለፈ ውፍረት፣ የደም ግፊትና የደም ስኳርን አያካትቱም ብሏል። ይህም እንደ ልብና የደም ቧንቧ በሽታ፣ ካንሰርና የስኳር በሽታ ያሉ ተላላፊ ያልሆኑ ህመሞችን ለመቅረፍ የሚደረገውን ጥረት እያደናቀፈ መሆኑን ድርጅቱ ገልጿል። በ2017 የወጣው መረጃ እንደሚያሳየው በአውሮፓ በልብና የደም ቧንቧ በሽታ እንዲሁም በካንሰር ምክንያት ከሚሞቱ ከ5 ሰዎች አንዱ መንስኤው ጤናማ ያልሆነ አመጋገብ ልምድ ነው። ከአባይ ቴሌቪዥን የምሽት ዘገባዎች አሁንም እንደቀጠሉ ናቸው ተመልካቾቻችን። አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። የቢዝነስ የመረጃ ሰዓታችን ላይ ነው የምንገኘው። ከቢዝነስ ዘገባዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። የአቢሲኒያ ባንክ አሚና አዋርድ የስራ ፈጠራ ፍጻሜ ውድድር ሰኔ 9 ቀን እንደሚካሄድ ተገለጸ። አሚና አዋርድ የተሰኘ የስራ ፈጠራ ውድድር ከወለድ ነጻ በሆነ
የአቢሲኒያ አገልግሎት በኩል መዘጋጀቱን ያስታወቀው ባንኩ የስራ ሀሳብ ይዘው የመነሻ ገንዘብ ያጡ ወጣቶች በማወዳደር ከ200 ሺህ እስከ 1 ሚሊዮን ብር ድረስ የሚሸልም የውድድር መርሃ ግብር መሆኑ ተገልጿል። የአቢሲኒያ ከወለድ ነጻ የባንክ አገልግሎት ቢዝነስ ሰርቪስ ዳይሬክተር የሆኑት አቶ አበጋዝ ይማም የአሚና አዋርድ የስራ ፈጠራ ውድድር ችግር ፈቺ የሆኑ በርካታ የውድድር ሀሳቦችን በከፍተኛ ፉክክር በተለያዩ ጊዜ ሲያወዳደር መቆየቱን ተናግረው አሁን ላይም በውድድሩ ሲሳተፉ ከነበሩ 180 ተወዳዳሪዎች መካከል 126ቱ መመረጣቸውን የገለጹት አቶ አበጋዝ ይማም ከ1 እስከ 5 ለወጡ ተወዳዳሪዎች ባንኩ ከብር 200 ሺህ እስከ 1 ሚሊዮን ብር እንደሚያበረክትም አስታውቀዋል። በዚህ ውድድር 180 ተወዳዳሪዎች ሀሳቦቻቸውን ያቀረቡ ሲሆን ከነዚህም መካከል 126ቱ ተወዳዳሪዎች በቴክኖሎጂ ግብአቶች፣ በግብርና ምርቶች ማሳደጊያ፣ በግንባታ ቴክኖሎጂ፣ በማኑፋክቸሪንግ፣ በዶሜስቲክ ትሬድ፣ በሰርቪስ፣ በታዳሽ ኃይል፣ በትምህርትና ጤና እንዲሁም በኢኮሜርስ ዘርፍ ሀሳባቸውን ማቅረብ ችለዋል። በውድድሩ ላይ የተለያዩ ምዕራፎችን በብቃት በማለፍ በብዙ መለኪያዎች ነጥረው የወጡ ከአንደኛ እስከ 5ኛ ደረጃን በማግኘት አሸናፊ ለሆኑ ተወዳዳሪዎች ባንካችን ከብር 200 ሺህ እስከ ብር 1 ሚሊዮን የፕሮጀክት ሀሳባቸውን መሬት እንዲያወርዱ የሚያግዛቸው የስራ ማስኬጃ ሽልማት ከታላቅ ክብርና ምስጋና ጋር የሚያበረክት ይሆናል። አቶ አበጋዝ አክሎም ተወዳዳሪዎቹ ከመላው የሀገራችን ክልሎች የመጡና በዘርፉ ከፍተኛ እውቅና የስራ ተሞክሮ ባላቸው ዳኞች ሲዳኙ መቆየታቸውንም ተናግረዋል። በመሆኑም ሰኔ 9 ቀን 2016 የአረፋ ዕለት ምሽት ከ1 ሰዓት እስከ 2 ሰዓት ተኩል በስካይላይት ሆቴል አሸናፊዎችን በመሸለም እውቅና በመስጠት ፍጻሜውን የሚያገኝ መሆኑንም ገልጸዋል። ባንካችን ይህንን ውድድር በማሰናዳቱ ማህበራዊ ኃላፊነቱን በሚገባ እንዲወጣ ከማድረጉም ባሻገር ከአቢሲኒያ አሚን ከወለድ ነጻ የባንክ አገልግሎቱን በማስተዋወቅ ረገድ ከፍተኛ ድርሻ እንደነበረውም በመግለጫው ተነስቷል። ዲኤስቲቪ የአውሮፓ ዋንጫ ጨዋታን ከ350 ብር ክፍያ ጀምሮ እንደሚያስተላልፍ አስታወቀ። የአፍሪካ ስፖርትና መዝናኛ ይዘቶችን አቅራቢ መልቲ ቾይስ ዲኤስቲቪ ከዓለም ዋንጫ ቀጥሎ የአውሮፓ ዋንጫ በልዩ ዝግጅት እንደሚያስተላልፍም አስታውቋል። በተለያዩ የክፍያ ጥቅሎች የስፖርትና መዝናኛ ይዘቶችን ተደራሽ እያደረገ የሚገኘው ዲኤስቲቪ በጀርመን አዘጋጅነት ሰኔ 7 ቀን 2016 የሚጀምረውን የ2024 አውሮፓ ሀገራት ዋንጫ ከዚህ በፊት ይሰራጭበት ከነበረው ያነሰ ክፍያ ከ350 ብር ጀምሮ እንደሚያሰራጭም ገልጿል። ይህንን ለማብሰርም የመንገድ ላይ ትርኢት ማከናወናቸውን የዲኤስቲቪ ኢትዮጵያ ማርኬቲንግ ኃላፊ ትህትና ተስፋዬ ተናግረዋል። በዲኤስቲቪ ጎጆ ፓኬጅ የአውሮፓ ዋንጫ መተላለፍ ለደንበኞች ቅድሚያ መስጠት ነው ሲሉም ለአባይ ቴሌቪዥን ተናግረዋል። ዛሬ የተዘጋጀው ሮድ ሾው ያው የአውሮፓ ዋንጫን መጀመር በማስመልከት በዲኤስቲቪም ስለሚተላለፍ ያው እኛም አብረን ሴሌብሬት ለማድረግ መምጣቱን አናውንስ ለማድረግ በፊቱ የሚለየው ምንድነው? ከዚህ በፊት ጨዋታዎች የምናስተላልፈው በሜዳ ፓኬጃችን ሲሆን በአሁኑ አመት ደግሞ ለተመልካች ተደራሽነት እንዲኖረው ብለን በ350 ብር በጎጆ ላይ ነው አውሮፓ ዋንጫን ያመጣ ነው። ሁሉም በ350 ብር አርብ ምሽት ነው የሚጀምረው። ከሰኔ 7 እስከ ሐምሌ 7 የሚሄድ ሲሆን ይህንን ጨዋታ መመልከት ይችላሉ። ጎጆ ፓኬጃችን ያው ካሉን የተለያዩ ፓኬጆች እንደ ጎጆ፣ ቤተሰብ፣ ሜዳ እያልን ይቀጥላል እና እሱ አነስተኛው ፓኬጃችን ሲሆን በወር 350 ብር ነው ያለው። ከዚህ በፊት የተለየ ያለው ደግሞ ምንድነው? ከ2 ወር በፊት በአቦል ብዙ ሰው ያውቀዋል። ያው የአቦል የአማርኛ ተከታታይ ድራማ የሚተላለፍበት ቻናል ሲሆን በጎጆ ፓኬጅ አሁን አምጥተነዋል። ስለዚህ ጎጆ ፓኬጅ ላይ እሱንም ማግኘት ይቻላል። ወደፊትም ደግሞ አውሮፓ ዋንጫ ባለቀበት ሰዓት አሁን በቅርቡ ኦሎምፒክ ይጀምራል። አይ ቲንክ ጁላይ 26 ላይ ይጀምራል። እሱንም መከታተል የሚቻልበት ቆንጆ ፓኬጃችን ነው። ዲኤስቲቪ ካሉት የተለያዩ ጥቅሎች መካከል ዝቅተኛው የጎጆ ፓኬጅ ሲሆን በቀን 12 ብር ሂሳብ በወር ደግሞ 352 ብር የተለያዩ መዝናኛ ፓኬጆችን መመልከት እንዲቻል የተለያዩ ማስተካከያዎች መደረጋቸውን የሴልስ ኃላፊዋ ሸዊት ተናግራለች። ለየት የሚያደርገው 51ዱንም ጨዋታ በ350 ብር ነው የምናየው። ስለዚህ በ350 ብር አውሮፓ እንሂድ ነው ኢንቫይት እያደረግናቸው ያለ ነው። በ350 ብር በአክሰስ ፓኬጃችን ላይ 51ዱንም ጨዋታዎች በዲኤስቲቪ ማየት እንችላለን፣ በአክሰስ ፓኬጅ ማለት ነው። ዘንድሮ ከ3 በላይ የሚሆኑ የህፃናት ቻናሎች ወደ ጎጆ ፓኬጅ መጥተዋል። በዛው ነው የሚቀጥሉት። አሁን መጀመሪያችን ነው እንጂ አቦል ቲቪ በፊት ሜዳ ፓኬጅ ላይ የነበረው ወደ
አክሰስ ፓኬጅ 350 ብር ላይ መጥቷል። የአውሮፓ ዋንጫ ለአንድ ወር ከሰኔ 7 እስከ ሐምሌ 7 የሚከናወን የአውሮፓ ታላላቅ ተጫዋቾች ለየሀገራቸው ክብር የሚያደርጉት ውድድርም ነው። ሩሲያ የዶላርና የዩሮ ግብይትን ማገዷን አስታወቀች። ሩሲያ በዶላርና ዩሮ የሚደረጉ ግብይቶችን ላለማካሄድ መወሰኗን የገለጸች ሲሆን ከሁለቱ ውጪ በሌሎች መገበያየት እንደሚቻልም አስታውቃለች። ሩሲያ ከዩክሬን ጦርነት በኋላ የመገበያ ገንዘቧን ከዶላርና ዩሮ ጥገኝነት የማላቀቅ እርምጃ ስትወስድም ቆይታለች። ሩሲያ ካደረገቻቸው የንግድ ልውውጦች ውስጥ 53 በመቶ በቻይና ዩዋን ያደረገች ሲሆን ቀሪው ደግሞ ዶላርን ጨምሮ ዩሮና የሌሎች ሀገራት መገበያ ገንዘብ ማድረጓንም ገልጻለች። በአሁኑ ወቅት የሩሲያ መገበያ ገንዘብ የሆነው ሩብል ከዶላር አንጻር በቀን 1 ቢሊዮን ሩብል ከመገበያየት ላይ ስትሆን ከዩሮ አንጻር ደግሞ 300 ሚሊዮን ዩሮ እንዲሁም በዩዋን ደግሞ 8 ቢሊዮን ሩብል በመገበያየት ላይ እንደምትገኝም ገልጻለች። አዲሱ የአሜሪካ ማዕቀብ የቻይናን ዩዋን ተፈላጊነት ከፍ በማድረግ ለቤጂንግ ጥቅም የሚያስገኝ ሲሆን የሩሲያ ሩብል ደግሞ የዋጋ መቀነስ ሊያጋጥመውም ተችሏል። የሩሲያ ምርት ገበያ ባወጣው መግለጫ አሜሪካ የኢኮኖሚ ማዕቀብ ልትጥል እንደምትችል ይጠበቅ ነበር ያለ ሲሆን ለዚህም ሲባል ከተለያዩ ሀገራት ጋር አስቀድማ የንግድ ልውውጥ በማድረግ ላይ መሆኗንም አስታውቃለች። የቡድን 7 ሀገራት መሪዎች ጉባኤ በጣሊያን በመካሄድ ላይ ሲሆን በተለያዩ የአውሮፓ ሀገራት የታገዱ የሩሲያ ንብረቶችን ማስያዣ በማድረግ ለዩክሬን 50 ቢሊዮን ዶላር ብድር ለመስጠት ተስማምተዋልም ነው የተባለው። የተለያዩ መረጃዎችን ስናደርስበት የቆየ ነው። የዕለቱ የቢዝነስ የመረጃ ሰዓታችን ይህንን ይመስል ነበር። በያላችሁበት መልካም ጊዜ። የተለያዩ ጉዳዮችን ስናስቃኝበት የነበረው የአውደ ዜና የመረጃ ሰዓታችን የተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ደግሞ ከልብ እያመሰገን በያላችሁበት መልካም ምሽት